ይሄ ቪዲዮ ከየካቲት 1 ኦር ፌብሩዋሪ 8 ቀደም ብሎ እያያችሁት ከሆነ በጣም እድለኛ ናችሁ ማለት ነው። ምክንያቱም ስሙን ኤፌክስ እያዘጋጀው የሚገኘው ሪል ትሬዲንግ ቻሌንጅ ስላለ እሱን መቀላቀል ትችላላችሁ ማለት ነው። ሰላም ስሙን ኤፌክስ ፋሚሊዎች እንዴት ናችሁ? በቅርብ አዘጋጅተን የነበረው የዴሞ ትሬዲንግ ቻሌንጅ በመገባደዱ ምክንያት ዊነሮቻችንን ባለፈው ሳምንት አናውንስ አድርገን ቻናላችን ላይ ፖስት አድርገናል። ይሄው እንደምትመለከቱት እዚህ ቴሌግራም ቻናላችን ላይ፣ ኢንስታግራም ላይ፣ በሁሉም ሶሻል ሚዲያዎች ላይ ፖስት አድርገን ነበረ እንዳለ ዊነሮቻችንን። እሱ ስለተገባደደ አሁን ቀጣይ ምን ይገኛል? ይሄ ዊክ የሬጂስትሬሽን ዊክ ስለሆነ ከኤችኤፍኤም ጋር በመተባበር የሪል ትሬዲንግ ቻሌንጅ አለን ማለት ነው። ይሄ ዊክ የምዝገባ ዊክ ነው። ምዝገባው የሚያልቀው እሁድ የካቲት 1 ኦር ፌብሩዋሪ 8 ሲሆን የሚያልቀው። እዚህ ላይ ለመሳተፍ ደግሞ ምን ያስፈልጋል? ቴሌግራም ላይ ሙሉ መስፈርቱን አስቀምጬላችኋለሁ። እዚህ ጋር ይሄ ማብራሪያ ነው። ቴሌግራማችንን መቀላቀል ከፈለጋችሁ ዲስክሪፕሽን ላይ ያለ ኦር ደግሞ ኮመንት መጀመሪያ ላይ ፒን አደርግላችኋለሁ ማለት ነው። መጀመሪያ የሚያስፈልገን ነገር አካውንቱን ለመቀላቀል ኤችኤፍኤም አካውንት መክፈት ይኖርብናል። የእሱን የምትከፍቱበትን ሊንክ አካውንት ከሌላችሁ እሱንም ዲስክሪፕሽን ላይ ማስቀምጥላችሁ ይሆናል። እሱ ላይ ገብታችሁ ትመዘገባላችሁ። ከዛ በኋላ የተመዘገባችሁበትን ስም፣ ኢሜይል ትልኩልናላችሁ። ከዛ በፊት ግን መጀመሪያ አካውንታችሁን ቬሪፋይ ማድረግ አለባችሁ፣ ግዴታ ነው። ምክንያቱም ሪል ትሬዲንግ ስለሆነ ዲፖዚት ማድረግ አለባችሁ። ዊዝድሮ ለማድረግም ትሬድ ለማድረግም አካውንታችሁ ቬሪፋይ መሆን አለበት። እሱን ቬሪፋይ አድርጋችሁ ከጨረሳችሁ በኋላ የተመዘገባችሁበትን የኤችኤፍኤም ላይ የተመዘገባችሁበትን ኢሜይል፣ ቬሪፋይ ያደረጋችሁበትን ስም፣ ከዛ የሪል አካውንት ቁጥር እዛ ላይ ሚኒመም ዲፖዚት $10 ነው። ከ$10 ጀምሯችሁ ዲፖዚት ማድረግ ትችላላችሁ። እሱን ዲፖዚት የተደረገበትን አካውንት ስክሪንሾት ትልካላችሁ ከና አካውንት ቁጥሩ። ከዛ በኋላ የማይ ኤችኤፍኤም አይዲ ዋሌት ቁጥር አለ። እነዚህ ነገሮች ግራ የሚያጋባችሁ ከሆነ እዚህ ቪዲዮ ላይ እንዲመጣ አደርግላችኋለሁ አለ። ከዚህ በፊት የሰራሁት ለዴሞ ቻሌንጅ የሰራ ነው ቪዲዮ ስላለ እሱ ላይ ገብታችሁ ማየት ትችላላችሁ። እነዚህን አሟልታችሁ ለሰፖርት ከላካችሁ በኋላ መመዝገብ ትችላላችሁ። ኦልሬዲ ግን አካውንት ከፍታችሁ ኤችኤፍኤም ብሮከር ላይ አካውንት ካላችሁ ምንድነው የምታደርጉት? ኢሜይል ለፓርትነር hfm.com ትልኩላችኋላችሁ። በዚህ ቁጥር ስር አሳይን እንዲያደርጓችሁ ማለት ነው። ከዛ አካውንት የከፈታችሁበት ከሆነ ስማችሁን፣ ኢሜይል አድሬሳችሁን እና ማይ ኤችኤፍኤም አይዲ መለያ ቁጥራችሁን አስገብታችሁ ወደዚህ አድራሻ ቁጥር እንዲቀየርልኝ ብላችሁ ትልካላችሁ ማለት ነው። ከዛ በኋላ ይቀይሩላችኋል። ዘን ዩ ሬዲ ቱ ጎ ማለት ነው ቻሌንጁን ለመቀላቀል። ቤዚካሊ እንደዚህ ነው ቻሌንጁ። ይሄኛው ቻሌንጅ ለአንድ ሳምንት የሚቆይ ሲሆን አንድ ሳምንት ትሬዲንግ ነው። በጣም አጭር ነው። ፕራይዙም ሪል ካሽ ፕራይስ ስለሆነ በጣም አሪፍ ነው። አይ ሆፕ ብዙዎቻችሁ ትጠቀሙበታላችሁ ብዬ አስባለሁ። ወደፊትም ብዙ ቻሌንጆች ስለምናዘጋጅ ይሄኛው እንዳያመልጣችሁ። ሲዩ ኦን ቴሌግራም። በሌላ በተለያዩ አሪፍ ቪዲዮዎች እንገናኛለን ብዬ አስባለሁ። ሲዩ ዜር ፒስ